بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبراتشو ወንድሞቼ እህቶቼ መላ ዓለም የምትገኙ السلام عليكم ورحمة الله وبركاته ከይቅርታ ጋር ትንሽ ዘገየሁባችሁ 10 ተኩል በመካ ጊዜ ነው የጻፍኩት ግን አንዳንድ ጊዜ እንዴት እንደሚሮጠው ሱብሃንአላህ ሁላችን በፍጥነት እየሄደ ጊዜ አስቸጋሪ ሆነዋል እና ነስአላህ ሱብሃነሁ ወተዓላ አላህ በረካ ያወርድልን እንጂ በጣም በጊዜው ገና እንትን የተዘጋጀሁ ደርሳለሁ ብዬ ግን አጋጣሚ ደረሰብኝ እና አፉ በሉኝ አንድ ሙስሊም ሁሌ በጊዜው መገኘት አለበት እና እኔ በዚህ ችግር አለብኝ መሰለኝ መስተካከል አለብኝ ሞክራለሁ ግን አንዳንድ ጊዜ እንትን ይሆናል እና ይሄ ጥሩ እንትን አይደለም አንድ ሙእሚን በቆጠራው መገኘት አለበት ቆጠራ ስለተባል ነው ስላደረግነው እና አፉ በሉኝ ኢንሻአላህ ዛሬ ያሰብኩት ለመነጋገር ምንድነው ያለፈ በአልኢማን እንትኑ عفوا النيه انما الاعمال بالنيات የሚለው ሐዲስ ገልጸናል ይቅርታ ተቀበላችሁ ልትሆኑ ተስፋ አደርጋለሁ مساء الخير እንኳን በሰላም መጣችሁ ሁላችሁ እሺ ቀጥላለን ማለት ነው ተቀበላችሁ በያስባለሁ ኢንሻአላህ ተዓላ ለማስታወስ ያህል ማለት ነው በምንድነው የተነጋገርነው ባለፈ በረሱል ሰለላሁ ዐለይሂ ወሰለም ሐዲሱ የተናገረን انما الاعمال بالنيات وانما لكل امرئ ما نوى በሐዲሱ ጀመርነው ምክንያቱ አስፈላጊ እንደሆነ ለሁሉ ስራችን ለማወቅ ማለት ነው አሁን ግን እኔ ያሰብኩት ምንድነው በአልኢማን አርካኑሁ وحقيقته ميلو إيمان قداي مالتنا أركانه حقيقته نواقضه معناته إيمان مالت بالله سبحانه وتعالى هلاتشن من نتأيك بيت نجر سلهونه إيماناتشن دمونه وده تككل من قد ميوزدن ويدمو وده مطفو بوتام ميوزدن مالت تككل كالهونه إيمانه مالتنا بقرآننا بسنة كالهونه كل سو إيمان ينوروال إيمان قداي سيبال በአለማችን ብዙ ሰው ኢማን አለው ግን በምንድነው እምነቱ ነው ዋናው ጥያቄ هل هو በትክክለኛ ሃይማኖት ነው ወይ ደግሞ በሌላ ነገር ነው ወይ በጣዖት ነው እምነት ሲባል አላህ እምነት ብሎ የሚቀበለው እስልምና ከሆነ ደግሞ በትክክለኛ መንገድ ካመነ ነው እንጂ አመሉና ኢማኑ ስራ በሙሉ እንዳለ መቅበል አይሆንም ማለት ነው ስለዚህ ዋና እኛ ሁሌ ስንጀምር ማለት ነው ከመማር ያለብን መጀመሪያ አቂዳ ነው አቂዳ ከተስተካከለ ሁሉም ነገር ይስተካከላል አሁን በላይፋችን በህይወታችን በሙሉ ኡማ ያለ አቂዳችን ስለተባላሽ ነው አቂዳችን ጠንካራ ስላልሆነ በብዙ ችግርና በብዙ ኢብቲላእና ኢምቲሃንና መሳኢብ እየተከሰተ ነው ያለው ማለት ነው ስለዚህ ዋና ኢማን ካወቀን ደግሞ በአላህ Subhanahu Wa Ta'ala እምነታችን ትክክል ከሆነ የፈለገ ይምጣ በዚህ ዓለም ብዙ አይደንቀንም ኸይርም ሸርም ይሁን ከአላህ Subhanahu Wa Ta'ala ስለሆነ እኛ ዋና መዘጋጀት ያለብን ኢማናችን ውስጣችን እንዴት ነው አቂዳችን እንዴት ነው ጠንካራ ነው ወይ በትክክል መንገድ ነው አላህ የተገዛ ነው ያለን ወይስ እንዴት ነው እና ሁላችን ይሄን ዕውቀት ደግሞ ግዴታ ነው እንደዚህ እንደ ፍላጎትህ አይደለም ወይ ደግሞ እንደ ሆቢ አይደለም ሌላ ነገር እንደሱ ማድረግ ይቻላል አቂዳ ግን ግዴታ ነው ለምን ጀነት ወይ ጀሃነም የሚያስገባ ጉዳይ ስለሆነ ማለት ነው አዲስ እድል ደግሞ አይሰጠበትም አንድ ሰው እቺ ዓለም ኑሮ ሲሞት ጊዜ ማለት ነው እንደገና ተመልሶ ጥሩ ሊሰራ በትክክለኛ መንገድ መሄድ ቢፈልግም ራሱ አይችልም ቻንሱ ያልፈናል እና ነስአላህ Subhanahu Wa Ta'ala በትክክለኛ መንገድ ሐቅና አላህ ያሲዘን ለዛ ለማያዝ ደግሞ ዕውቀት ያስፈልጋል ዒልም ያስፈልጋል አንዱ ያወቀ ደግሞ ለሌላ ማያቅ ማስተዋወቅ አለበት በሽርክ የሚገኝ ሰው
ጥንቃቄ መስጠት አለብን። ይሄ መንገድ እኮ ትክክል አይደለም፣ ይሄን እኮ አላህ አይወደውም፣ ይሄን እንዴት ብለን እንደዚህ እናረጋለን? እና እኔ ሁሌ በአገራችን ሲሄድ የሚናገሩት አነጋገር ይሄ መጀን የሚባል ብዙ ጊዜ በጣም እንትን ያደርገኛል ማለት ነው። እና ان اصل الفساد مخالفه الحق የፈሳድ ዋና ምንጭ ማለት ነው مخالفه الحق ማለት ነው። حقيقه አላህ Subhanahu Wa Ta'ala የሚፈልገው ከኛ አለ ማድረጋችን ነው ይሄን ሁሉ ፈሳድ ይሄን ሁሉ ችግር የሚያመጣ ማለት ነው። وتنكب طريقه وصلاح الامر كله في اتباع الحق والتزام طريقه ሁሉ ነገር ሊስተካከልልን ከፈለግን መንገዱ ደግሞ ህይወታችን መስተካከል ከፈለግን ደግሞ ወደ ሐቅ መንገዱ ወደ አላህ የሚለን መንገድ መመለስ አለብን። ወደ ቁርአኑና ወደ ሱና ወደ ትክክለኛ መንገድ የሆነ አላህ የመረጠልን والحق هو الوضع الثابت الذي خلقه الله عليه مخلوقاته أو أرادها أن تكون عليه ذلك أنه ليس من مخلوق في الدنيا إلا وخلقه الله وحده لم يشاركه أحدا في خلقه وليس من مخلوق في الدنيا إلا وجعله الله سبحانه وتعالى على وضع معين ودبر أمره بكيفية معينة والله سبحانه وتعالى كامل منزه عن الخطأ فالصلاح كله في خلقه وتدبيره وكل شيء ينحرف عن الوضع الإلهي والتدبير الرباني يفسد فهذه السماوات والأرض خلقها الله بالحق ودبر أمرهما بحكمته فصلحتا بخلقه وتدبيره سبحانه لو كان فيهما آلهة إلا الله لفسدتا مكنياتو الله سبحانه وتعالى يهن سماي مريت كله سي خلقه مالتنا سبحان الله عندن ستت أيقنيبت عندن مطفو نقر أيقنيبت الله سبحانه وتعالى يهن كل يفتروا لإنسان لبني آدم بلو مالتنا لينوربت خلافة لما درق بلو كلهم نقر أستكاكلو ألقى الله سبحانه وتعالى أدرقلن ምንም ብለን ማድረግ አንችልም። ምክንያቱም አላህ ለኛ የሚያስፈልገን የሚገባን ሰጠን። በኋላ ደግሞ ነገረን እቺ ዓለም ለእናንተ ፈተና ናት። ይሄን መንገዴ ደግሞ እንደዚህ አይነት ነው። መልእክተኞች እልክላችኋለሁ። እናንተ በዚህ መኮኖራችሁ ጥሩ ታገኛላችሁ። በዚህ ካልፈለጋችሁ ደግሞ መጥፎ ነገር ታገኛላችሁ የውል ቂያማ ብለናል አላህ Subhanahu Wa Ta'ala። ولذلك መጥፎ የሚሰራ ያለ በኒ አደም በኩል ነው። በኒ አደም ነው ያባላሽ ያለ ማለት ነው። ሌላ ይቀር በመሬታችን አሁን ስንት መጥፎ የተደረገ ያለ ስንት የተባላሽ ያለ ማለት ነው። በጠቢዓ በኖርማሊ አላህ የፈጠረው መንገድ ሁላችን ብንሄድ ብንኖር ይሁን ሁሉ ችግር አይከሰትም ነበር። ላኪን ሱብሃንአላህ ጠቢዓት البشر አላህ Subhanahu Wa Ta'ala ለመላእክቶች እኔ በኒ አደም ፈጥራለሁ ሲላቸው وإذ قال ربك إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك بلو ملائكوች እኔ አንድ በኒ አደም የሚባል ኸሊፋ ሆኖ እዚህ ዓለም ሊኖር لفطر ነው ሲላቸው መላእክታ ለምን አላህ Subhanahu Wa Ta'ala እኛ ላንተ ተስቢህ ያደረግን እየተገዛን ያለን እነዚህ መጥፎ ሊሰሩ ናቸው በእነሱ ተመክሮ ያላቸው መላእክቶች በሌላ ስለሚያውቁ ማለት ነው። ግን አላህ Subhanahu Wa Ta'ala ብላቸው እኒ አዕለሙ ማ ላ ተዕለሙን አላህ Subhanahu Wa Ta'ala እኔ ማቀው እናንተ አታውቁም አላቸው እና ፈጠረ አደም አለይሂ ሰላም ፈጠረ እንደምታውቁ ማለት ነው። ሸይጣን ተጻረረ ችግር መፍጠር ፈለገ እና አልከተልም ብለዋል። ሰይጣን አልከተልም አላህ የሚፈልገው አልከተልም ብሎ በዛ ወጣ ማለት ነው። እሱ ግን ቃል ግባልኝ እስከነሱ እስከሚቆዩ እኔ መቆያለሁ ብሎ ለኛ ለመሳሳት ለኛ ከሐቁ መንገድ ለማውጣት የማያረገው ጥረት የለም ሰይጣን ማለት ነው። አላህ ደግሞ ነግሮናል፣ ለዚህ ነግሮናል፣ በቁርአን አስቀምጦልናል። ሰይጣን እንደዚህ ነው ለአባታችሁ ለእናታችሁ ሐዋ እንደዚህ አድርጎ ከሐቅ መንገድ አውጣቸው ከጀነት አወጣቸው። እናንተም ጥንቃቄ ያስፈልጋችኋል። እሱ ጋር እሱ ያላችሁ አትስሙ፣ የሱ መንገድ አትሂዱ። ولا تتبعوا خطوات الشيطان الله سبحانه وتعالى ብለናል። የሸይጣን خطوات ማለት እንደዚህ መንገዱ የሱ خطوة ሲባል ሰይጣን አንድ ሰው ወደ መጥፎ ሲያስገባ በአንድ አይደለም የሚያስገባ ቀስ ያለ ነው። ስዊድኖች ምን ይላሉ መሰላችሁ? ሳክታ ምን ሰከት ይላሉ በስዊድን ቋንቋ። ቀስና ቀስ ብለህ ግን እርግጠኛ ነገር የምታገኘው። አሁን አንድ ነገር ከፈለጉ ቀስ ብለህ ነው ማድረግ የሚፈልጉ። ለምን
ርግጠኛ ለሚያረጉት ነገር ሳክታ ምን ሰከት ይላሉ መሮጥ አያስፈልግም ለመድረሱ ለዓላማው ለመድረስ ቀስ በቀስ ነው ሰይጣን በዛ እሳት ላይ የሚያስገባ ሰው ማለት ነው እና አላህ Subhanahu Wa Ta'ala ለዚህ ሁሉም ነገር አንድ ፈጣሪ አላህ Subhanahu Wa Ta'ala ለሱ የሚመስል የለም ወንድ አይደለም ሴት አይደለም ለይሰ ከሚትልህ شيء ለአላህ የሚመስል ነገር የለም እሱ ብንለው እንደ ሰው ሆኖ አይደለም እንደ ወንድ ሆኖ አይደለም ለይሰ ከሚትልህ شيء አላህ የሚመስለው ነገር የለም ማለት ነው እኛ ብናቅ አላህ Subhanahu Wa Ta'ala የአላህ ታላቅነት የአላህ ችሎታ የአላህ ሁሉም ነገር ብናቅ ወላሂ በጣም እኛ ፈርተን እና በሐቁ አንድ ስተት ሳናርግ እንሄድ ነበር ግን አናቀም ከራሴ ጀምሮ ማለት ነው የአላህ ታላቅነት አናቀም የአላህ ታላቅነት በእውቀት ብናቆም ውስጣችን አልሰፈረም በኢማናችን በተግባር ማሳየት አልቻልንም ለዛንም ሁላችን በዚህ ዓለም ላይ ችግር ያለን ማለት ነው እንጂ ለምንድነው ሰሃባዎች ለምንድነው እነዚህ ሙእሚኖች ያለ ችግር እዚህ ዓለም ኑሮ አላህ ተገዝተው ብዙ ነገር ሰርተው ይሄዱ ለምን ነው ለኛም ቢያለን ያለ ምክንያቱም ኢማናችን ጠንካራ ስላልሆነ ኢማናችን ትክክለኛ ስላልሆነ ማለት ነውና ሁሌ ለአላህ ለመገዛት በትክክል መንገድ ኢማናችን ማስተካከል አለብን ማለት ነው በስተት ተምረን ልንሆን ይችላልን በነበረ ብለን ተቀብለን እየኖርን ልንሆን ይችላልን አባቴ እንደዚህ ነበር እናቴ እንደዚህ ነበርች ቤተሰቦችን እንደዚህ ያደረጉ ነበር አገራችን እንደዚህ ያደረጉ ነበር እነሱ ተሳስቶ ሊሆን ይችላሉ አንቢያ እኮ ሁላቸው ሲመጡ ለሁሉም ሰው እንደዚህ አላህ ተከተሉ ሲላቸው እናንተ መጣችሁ ለኛ ልታስተካክሉ ነው በፊት አባቶታችን ምናምን እነዚህ የነበሩ ነው ምንከተል እንጂ እናንተ አንከተልም ብለው ለሁሉ አንቢያ እንቢያሉ ነበር ሁሉም አንቢያ ሲመጡ ወደ ሐቅ መንገድ ያዙ ብለው ነው የሚጠይቋቸው ኢማን አድርጉ አላህ ተገዙ ሌላ ነገር አትገዙ እያለ ነበሩ በኒ አደም ግን አይቀበሉም والانسان مخلوق من مخلوقات الله عز وجل በኒ አደም ደግሞ የአላህ አንድ ተአምር የተፈጠረ ሰው ነው ማለት ነው وصلاح حياته مرهون بمعرفة الحق واتباعه وفسادها نتيجة محتومة لجهله بالحق يسو تككل مهون ليسو صلاح مالت طرو مهون مالتنا قم نجر مهون وده الله ميودو مدرس كفلجة يا من قدو مستكاكل على اللبت مالتنا فسادو دمو مبلاشتو دمو الجهل السينورو مالتنا حق سايز سيكرنو أو تمرده ويدمو الفلجم مالتو الفلجم من يارق لنا ምንድነው እናንተ ሁሌ እመኑ ትላላችሁ ይላሉ አንድ ሰዎች እኛኮ እምነት ስለ በእምነት ስላለን ነው እኛኮ ወደ ኋላ የቀረን ይላሉ እነዚህ አውሮፓዊዎች ነው እኮ ምናምኖች እኮ እነዚህ አሜሪካኖች እምነት ስለተውት ናቸው እንደዚህ በቃ ምንድነው ወደ ፊት ሄዶ እንደዚህ ያደረሱ ይላሉ አንዳንድ ሰዎች ግን አይደለም وفساده نتيجة محتومة لجهل بالحق أو تمرده عليه وإن عرفه ياوك راسو دم الفلقم بلو أمي هداله حق ياوك الفلقم ميلو سلازي ولما كان الله سبحانه هو الحق ومنه الحق وأمره وتدبيره هو الحق فإن سبب فساد الحياة البشرية كلها هو الكفر بالخالق سبحانه وتعالى بقى الله كفر مدرجنا وينقول تشجريه متأيله ምክንያቱ አላህ ለኛ ብቻ ለሙስሊሞች ለሙእሚኖች ብቻ አይደለም እመኑ ያለ ለሁሉ በኒ አደም እምነት ማመን እንዳለበት መገዛት እንዳለበት ነው አላህ ያጠይቅ الانسان انسان የሚባል ለሁሉ ማለት ነው بأمره وتدبيره وبما أنزل من الحق وسبب صلاح هذه الحياة كلها هو الإيمان بالله عز وجل وبما نزل منه والالتزام بإرادته وأمره في أوضاع الإنسان كلها ولذلك قال عز وجل عز من قائل فمن اتبع هدايا فلا يضل ولا يشقى ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى سبحان الله الله سبحانه وتعالى يهلم هلا في الله جيتا فتاري هنا مالتنا سبحانه وتعالى بهلم بتعزازم ميهد مالتنا مريتهم سمايهم بحرهم بشتاهم هلم نجر بالله تعزازنا ميهدو إنيام راساتهم قمن من يهدون بالله تعزازنا
ስንት ሰው ጤናማ የነበረ ድንገት መሄድ አይችልም፣ ድንገት ማየት አይችልም፣ ድንገት ይሞታል፣ ድንገት የሆነ ነገር ይሆናል፣ ድንገት ደሃ ይሆናል። ለምንድን ነው? አላህ ነው የሚወስነው። እኛ የምንወስን ይመስለናል። አይናችን መንቀሳቀሱ ራሱ እኛ የምንወስነው ይመስለናል። ምላሳችን መናገሩ ራሱ እኛ የምንወስን ይመስለናል። ሁሉም በአላህ Subhanahu Wa Ta'ala እጅ ነው። አላህ Subhanahu Wa Ta'ala إذا أراد أن يقول لشيء كن فيكون ለሁሉም ነገር አላህ ከፈለገ ሁን ይለዋል ይሆናል። አትሁን ካለው ደግሞ አይሆንም። እና አላህ Subhanahu Wa Ta'ala ምን ይላል? فمن اتبع هدايا فلا يضل ولا يشقى የኔ መንገድ ትክክለኛ መንገዱ ይዞ ከሚሄድ ከሆነ فمن اتبع هداي ማለት አላህ Subhanahu Wa Ta'ala ሂዳያ መንገዱ የላከው ማለት فمن اتبع هدايا فلا يضل ولا يشقى فمن اتبع هدايا فلا يضل ولا يشقى ምንም አይሆንም፣ አይጠፋም፣ ችግር አያገኝም ሲላችሁ ችግሩ ቢመጣ ራሱ አሚን ብሎ ነው የሚቀበለው። ለምን? ሙእሚን ነው። አላህ ተከትሎ ስለሚሄድ ስለሚያቅ አላህ Subhanahu Wa Ta'ala ፈትናችኋለሁ ስላለ በምንድነው አላህ የሚፈትነን? በጤና ይፈትነናል፣ በሀብት ይፈትነናል፣ በልጆች ይፈትነናል፣ በትዳር ይፈትነናል፣ በሁሉም ነገር ይፈትነናል። ለምን? እቻ ዓለም ለፈተና ብቻ ነው ተቀምጠነው ያለን ሁላችን። እና በፈተናው ሲመጣው በሁሉም በኸይርም በሸርም አልহামዱሊላህ ብለዋል። خير كهونه خير يسراربتار شر كمጣው መጥፎ ነገር ከመጣ ደግሞ አልহামዱሊላህ ብለው ተቀብለው ኢማን አድርጎ ስለሚሄድ فلا يدل ولا يشقى فمن اتبع هداي فلا يضل ولا يشقى አይጠፋም፣ ሸቂ ደግሞ አይሆንም። ሸቂ ማለት የደስተኛ አንፃር ማለት ነው። አለ ደስተኛ አለ መደሰት ማለት ነው። በአለሙ ላይ የሚከሰት የፈለገ ይሁን ሳይደሰት ቀርቶ አይውልም። ለምን? ሙእሚን ነው። የሚያስደስተው ሙእሚን ከሆነ አላህ መገዛቱ ያስደስተዋል፣ ሙእሚን መሆኑ ያስደስተዋል፣ ቁርአን መቅራቱ ያስደስተዋል፣ ሰላት መስገዱ ያስደስተዋል፣ ተስቢህ ተህሊል ማድረጉ ያስደስተዋል፣ لا إله إلا الله محمد رسول الله ማለቱ ውስጡ እንዴት እርካታ ይሰጠዋል። የፈለገ ይምጣ የፈለገውን በዚህ ዓለም ላይ አላህ ብለዋል። እንደሱ አላህ ካለ ደግሞ ሐቅ ነው። ሐቅ እንደሆነ ደግሞ እርግጠኛ መሆን አለብን። አላህ ብለው فمن اتبع هدايا فلا يضل ولا يشقى ብለዋል። ይሄ አላህ ቃል ነው። ቁርአኑ እንደሱ ይለናል። فلا يضل ولا يشقى አይጠፋም፣ መንገዱ አይሳሳትም፣ ወደ ሽርክ ላይ አይገባም፣ ወደ ሰሒሮች አይሄድም፣ ወደ ጅን እንትን የሚያርጉ አይሄድም። ሙእሚን ነው። ያ እነሱ ካፊሮች ናቸው። ብዙ ነገር ለአላህ ብሎ የሚተወው ነገር አለ ማለት ነው። መጥፎ ነገር አይቀርበበትም። فلا يضل ولا يشقى سبحان الله القرآن ግልጽ ሆኖ ነው ሁሉ ነገር ነው የሚነግረን። ሌላስ ومن أعرض عن ذكري ማን ነው? ይሄ ደግሞ አልፈልግም ይለው ምን ያርግልኛል የሚል ومن أعرض عن ذكري فإن له معيشة ضنكا እኛ በዚህ ዓለም ላይ ሆኖ ራሱ አልፈልግም ያለ ማለት ነው። አልከተልም ያለ ምክንያቱም ሙእሚን ሆኖ እኮ አልፈልግም ሊል ይችላል። ኢማንኛ ነው፣ ሙስሊም ነው ይላል፣ መስጊድም ይሄዳል፣ ምንም ያርግል፣ ብዙ ነገር የአላህ አህካም ግን አልቀበልም ሊል ይችላል። በሌላ መንገድ ይሻለኛል ሊል ይችላል። ይሄ ተደስቶ ይኖራል? አበደን በፍጹም አይደሰትም። ለምን? አላህ ብለዋል ومن أعرض عن ذكري فإن له معيشة ضنكا معيشة ይሄ معيشة በቃ የደስታ የሌለው ኑሮ ضنكا ምንም يعني የፈለገ ቢያገኝ ደስታው እዛ አያገኝ። አንድ ሸኽ ምን አለ መሰላችሁ? አንድ ሰውየው ሀብታም ነው፣ በቃ የሌለ ሀብት አለው፣ ልጆች አለው፣ ሚስት አለው፣ ምን አለው ግን ደስተኛ አይደለም። እና ያ አብደላህ አለው ያ አንተ ያላህ ባሪያ ምን ሆነ ነው እንደዚህ የሚያረጋህ ያለው? ምን እስከዚህ ድረስ እንደዚህ ያለ ደስታ በውስጥ ዓለም መገኘቱ ምንድነው? ሁሉም ነገር አለ። ምንድነው የቀረበህ? አላህ ያስታውስም ያ ዚክር የለውም። ሱብሃንአላህ አይልም፣ አልহামዱሊላህ አይልም፣ አላሁ አክበር አይልም፣ ምንም አይልም። እንዴት ብሎ ይደሰታል? ደስታ አያገኝም። ያለ አላህ መንገድ መሄድ ደስታ አይገኝም።
ከአላህ ጋር ግን የፈለገ ይምጣ ችግር የዓለም ችግር ቢመጣ ራሱ ደስታ አለው ለምን الرسول صلى الله عليه وسلم ብለው المؤمن كله خير بش الله سبحانه وتعالى الرسول صلى الله عليه وسلم ለኛ يعني በሽሩን ነው የሚባል በአማርኛ መሰል ብሽራት አንድ ሰው አብሽር ሲልህ ወይ ደግሞ የሚያስደስት ወሬ ሲነግርህ ማለት ነው በሽረን الله الرسول صلى الله عليه وسلم الله በሽረናል الرسول صلى الله عليه وسلم በሽረናል ምን ብለዋል المؤمن كله خير ይሄ ኢማንኛ የሚባል ሰው እኮ ሁሉ ነገሩ خير ነው መጥፎ ነገር ቢያገኘው አልহামዱሊላህ ብሎ ትግስት አድርጎ ሰብር አድርጎ ስለሚቆይ አጅር አለው ጥሩ ነገር ካገኘው ደግሞ ደስተኛ ሆኖ ደግሞ አላሁመ ለከል ሐምድ ወሽክር ብሎ አመስግኖ ለአላህ የሚገባው ያደረገ ሀብታም ከሆነ ዘካቱ ያወጣል ሰደቃ ያወጣል ሰው ይረዳል ምስኪን ይወዳል ሀብታም ሆኖ ጀርባ የሚሰጥ ለምስኪን አይደለም ስንት አጠገቡ ምስኪን መብላት የማይችል ያለ እሱ ሰርግ ሲያሰርግ ልጁ ግን በሸራቶን ያረጋል በሂልቶን ያረጋል ይሄን የማይባል ገንዘብ ይወጣል ለእዩልኝ በሰርጉ ቀን ራሱ እንደዚህ ገንዘብ ያፈሳል ስንት ደሃ ወንድሞቹ እህቶቹ ሩባቸው እየዋለ ያደረ ስንት ልጅ ትምህርት መሄድ ሳይችል ቀርቶ ቤቱ ቁጭ ያለ ይሄ ሙእሚን ሙስሊም ነው ግን ይሄን ሰው አላህ ይወደዋል ደስታም ይኖረዋል مستحيل አይኖረውም سبحان الله يا هابتام عفوا بسم الله عندي ጊዜ ኢትዮጵያ ሄጄ የሚገርማችሁ አላህ የሚወደው ሰው ሲሞት ራሱ ሰው እንደሚያውቀው ያደርገዋል እኔ አንድ ስማቸው አልጠራም ግን አንድ ሀብታም ነበሩ እዛ ስንት አመት ነው ምናልባት ከ15 አመት ወይ ከ20 አመት በፊት ነው ይሄን ታሪክ ሰውየው ሞቱና በጣም ሀብታም ነበሩ እና ሱብሃንአላህ ረመዳን ላይ ይላሉ በእነሱ ሰው ሲናገር ማለት ነው ረመዳን ላይ ኢፍጣር ለነዚህ ምስኪኖች በስነ ስርዓት በሬ ታርዶ ምን ተደርጎ ለምስኪኖች ብቻ ፍጡር ይደረጋል ነኔ ሰውየው አላቃቸው ግን በዛ ሰዓት ሞቶ የነሱ ኸይር ስራ ሲወሳ ሲነገር ሲስታወስ ሰው ሰማሁኔ ማለት ነው ሱብሃንአላህ ማሻአላህ ይሄ ሀብታም ማለት ይሄ የአኺራ የሚጠቅመው ሀብት የተው ማለት ነው እና ሀብታም ሆኖ የቀረበት የትናንትና የቀረ ምግብ ወይ ደግሞ እህል የሚሰጥ ሰው አይደለም ለምን አይሻ ምን ትል ነበረች ሰደቃ ስታወጣ ብሩ ሽቶ አድርጋ እጇ ላይ ሽቶ አድርጋ ትቀባዋለች ለዲርሃሙ ለገንዘቡ ማለት ነው ያ አይሻ ለምን ነው እንደሱ የምታረጊ ይሏታል ማለት ነው እንዴ እኔ እኮ ለአላህ ነው የምሰጠው ይሄን ሰደቃ ማወጣው እኮ ለአላህ ነው ለምስኪኑ ሳይሆን ለአላህ ነው ማወጣው ትልቅም ቢሆን ትንሽም ቢሆን ሱብሃንአላህ ለሊላህ ብለው የሚወጣ ነገር በጣም ጠቅማለውና ሰውየው እንዴት በስራው ላይ ሲሞት ራሱ ሰው ያውቀዋል እና ያ ስንት መስኪኑ ሞቶ ሲባል ዱዓ የሚያደርግላቸው ለሰውየው ወደ ቀብር ነው ዳይሬክት የሚሄድ ያ ነው ጥሩ ስራ ሰርቶ መሄድ የሚገባው አንዱ ሙእሚን ማለት ነው እና ስንት ሙእሚኑ ስንት ሙስሊም ሆኖ ግን ብሩ የውመል ቂያማ ሀብቱ የውመል ቂያማ ስቃይ የሚያገኝበት ነው የሚሆነው እንጂ አጅር የሚያገኝበት ሳይሆን ይቀርታው ወይ ደግሞ ገና እሱ ሳይደሰትበት ለልጆቹ ለሚስቱ ትቶ ይሄዳል ማለት ነው ለራሱ ምንም ሳያስቀምጥ ለአኺራ የሚጠቅመው ሳይተው ማለት ነው እንዲያውም አይመሰገንም በአለም ላይም አይመሰገንም እና ሱብሃንአላህ እነዚህ አላህ እንዳለ ማለት ነው ومن أعرض عن ذكري فإن له معيشة ضنكا أهون إعراض سيبال إعراض تلاقي إعراض الله إعراض مالت متو وي كفر ليهون يتشلال وي منافق ليهون يتشلال وي سستام ليهون يتشلال يعني بتلاقي من قد يهن إعراض سيبال لأند عينات بتشايد الله إننا سكسنتنا إنيا لله سبحانه وتعالى تجزتن الله ميفلقو ميودو أدرجني يهدني الله هلاتشن براساتشن
ህይወታችን እንትን ምን ይባላል መፍረድ እንችላለን እስከ ስንት ነን እኛ አላህ Subhanahu Wa Ta'ala ተቅላህ ማስተጣዕት ሲለን ማለት ነው አላህ ብላችሁ በምትችሉት መንገድ አድርጉ ብሎናል እና እስከ ስንት ነን እኛ መስዋዕትነት የምንከፍለው እስከ ስንት ነን እኛ አላህ የሚወደው ለማድረግ እኛ ስንት እንከፍላለን ምን እናረጋለን ይሄን ማወቅ ያስፈልገናል ማለት ነው እና መዒሸተን ደንካ ይሄ ብቻ አይደለም ይሄን ሰውዬ ጥሩ معيشته دنكا እንደነበረ ለማወቅ ደግሞ يوم القيامه ደግሞ ونحشره يوم القيامه اعمى يوم القيامه ላይ እውር ሆኖ ነው የሚቀርበው እውር ያየ የነበረ አይደለም በዱንያ ላይ አኺራ ላይ ግን እውር ነው የሚሆነው እና አያው ሲቀጥሎ ማለት ነው ለአላህ ይጠይቃል ጌታዬ ለምን ነው እኮ ያየሁ ነበር አዱንያ ላይ ለምን ነው እውር አርገህ ሐሽር ያመጣኸኝ ይላል لمن أنت سلرسح كذلك اليوم تنسى الله يالوم الدنيا لي يتبالك أدرك سلرسح أهون دمو الله دمو يرسحل الله دمو يرسوال عند سو أي قدر من ياي ينبره الله يسطو عين يلم آيا جنيو إن حسابه دمو انديت ندميهون هلاتشن فقال يا رب لما حشرتني أعمى وقد كنت بصيرا فقال كذلك أتتك آياتنا فنسيتها وكذلك اليوم تنسى بلوال الله سبحانه وتعالى ولا يتبع هداه إلا من آمن وذكره واستشعر وجوده وصفاته وعظمته سبحانه ومن نسى ذكر الله أعرض عن هداه والإنسان ممتحن في هذه الدنيا بهذين الأمرين ذكر الله واتباع هداه هم بزيه لتو الله سبحانه وتعالى ولا يتبع هداه إلا من آمن به يسو من قد يزوم مهدو إلا ማነው አላህ ኢማን ያለው ሰው ብቻ ነው ይሄ መንገድ ይዘው መሄድ አላህ ኢማን የሰጠው ኢማን ያለው ውስጥ ነው እንጂ ማንንም ሊሄድ አይችልም ኢላ መን አመነ ቢሂ በአላህ ያመነ ማለት ነው ወذكره የሚያስታውሰው واستشعر وجوده እንዴት ነው ይሄ واستشعر وجوده ማለት ትንሽ እዛ መቆየት እንችላለን واستشعر وجوده وصفاته وعظمته سبحانه ومن نسي واستشعر بوجوده مالت الله سبحانه وتعالى እንደሚያየው እንደሚሰማው ሁሉም ነገር እንደሚያውቅ ውስጣችን እንዳለ ገና ሳናስበው ገና ሳናድርገው አላህ እንደሚያውቅ ይሄን ነገር ካላወቅን እኮ በጣም ችግር ነው የሚሆነው ለምን አላህ Subhanahu Wa Ta'ala በሁሉ ተግባራችን ያለ ማለት ነው ምናርገው በህይወታችን የሚከሰተው ማለት ነው በሙሉ እንዳለ عفوا በዛ በሰራው ነው በተዳር ነው ከሚስትህ ጋር ከባልሽ ጋር ከምን ጋር በሁሉም ነገር አላህ ያይለኛል አላህ ይሰማኛል አላህ ሁሉም ነገር ያውቃል ውስጤን ንያዬ ምንድነው ስናቅ እኮ ነው በዛ ሰዓት ትክክል ስራ ምንሰራ አንድ ባል ለሚስቱ ጥሩ የሚሆን እኮ አላህ እቺ ሚስት በአላህ ስም ነው ወስጃት አግቢቼ ለኔ ሁሉም ነገር ያደረገችልኝ ልጆች እየሰጠችኝ ህይወቷ ጊዜዋ እየሰጠችኝ እኔ መጥፎ ነገር በሷ ላይ ማድረግ የለብኝም ብሎ የሚያስብ ወንድ እኮ አላህ የሚፈራ ብቻ ነው አላህ የሚያውቅ እኮ ነው አላህ ያየኛል ብሎ የሚያስብ ሰው እኮ ነው ብቻ የረሱል ሰለላሁ ዐለይሂ ወሰለም መንገድ ተከትሎ የሚሄድ ወንድ ብቻ ነው ባል ብቻ ነው ልጅም አላህ ያየኛል አላህ ይሰማኛል አላህ ነገ ጠዋት ይቀጣኛል ወይ ደግሞ ጥሩ ይሰጠኛል በወላጆቼ ብሎ ደግሞ ለወላጆቹ የሚያከብር የሚሰማ የሚታዘዝ ክብር የሚሰጥ ደግሞ ይሄን አላህ የሰጠው ልጅ ነው አላህ ኢማን የሰጠው ልጅ ብቻ ነው ስንት ሰው ስንት ልጅ አለው ማሳረሪያ ሊሆን እኮ ይችላል ልጆች ባልም ማሳረሪያ ሊሆን ይችላል ሚስትም ማሳረሪያ ልትሆን ትችላለች ለፈተናም ሊሆን ይችላል በመጥፎ ስራችም ሊሆን ይችላል አናቀ ደግ ስራ የሚሰራ ግን አላህ ያየኛል ይሰማኛል የሚለው ነው ለምን አላህ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል الإحسان ሲባል ኢህሳን ማለት ንመጣው አለ الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك أنت إحسان سيبال الله متستجزع الله
አየዋለው ብለህ ነው መገዛት ያለብህ ማድረግ ያለብህ አላህ ግን ማየት አንችልም አላህ እንደሚያየን ግን ካወቅን በቂ ነው ምክንያቱም በዚህ ትንሽ ጭንቅላታችን በዚህ ትንሽ እኛ ሰው መሆናችን የአላህ ትላልቅ የአላህ ትልቅ ታላቅነት መሆን እኛ ማየት አንችልም አይሆንም የውመል ቂያማ ግን አላህ የወደደው ሰው አላህ ማየቱ አይቀርም እና እቺ ዓለም ራሱ ላይ አላህ እኛ ማየት ካልቻልን ደግሞ እሱ እንደሚያየን አውቀን በዛ ነው እኛ መኖር ያለብን በሁሉም ስራችን መግባት ያለበት ይሄን ከቀረ ግን አላህ እንዳለን ማለት ነው የኛ ህይወታችን ደንካ ይሆናል فإن له معيشة دنكا ስለዚህ አላህ Subhanahu Wa Ta'ala عزم وجوده وصفاته يا الله ምንድነው ያ አላህ ምን እንደሆነ አላህ Subhanahu Wa Ta'ala ማወቅ ደግሞ አላህ القدير العليم الجبار المتكبر الحق الله سبحانه وتعالى ينو يسو صفات ማወቅ ማለት ነው صفاته ማለት የሱ مننت يا الله سبحانه وتعالى مننت ሆኖ ግን مننت እንደሰው ሳይሆን እንደ አላህ Subhanahu Wa Ta'ala ፈጣሪ የሱ صفات ማለት ነው የሱ አንድ ሰው ምሳሌ እኔ ገለ አቃለው ካልክ ወሊላህ المثل الاعلى እገለ እንደዚህ ነው እንደዚህ ያረጋል እገለኮ እንደዚህ ችሎታ አለው እንደዚህ ማክት አለው እንደዚህ ገንዘብ አለው እንደዚህ ነው እንደዚህ ማለት የአንድ ሰው ካራክተር ወይ ደግሞ صفات ገልጻለህ እኛ ደግሞ አላህ ምንድነው ለኛ አላህ ምን ይለናል በሱ ያስቀመጠልን በቁርአን ያስቀመጠልን በሐዲስ ረሱል ሰለላሁ ዐለይሂ ወሰለም የአላህ ማንነት ስለነገረን ማወቅ አለብን ማለት ነው እና استشعر ማለት ደግሞ መሰማት አለበት ውስጣችን መግባት አለበት አንድ ነገር መጥፎ ማድረግ ካሰብኩ እኔ ወይ አንተ ወይ እሷ ወይ እሱ አላህ እኮ ያየኛል ይሄን ነገር ግን አላህ እኮ አይወደውም ይሄን ነገር ካደረኩ እኮ ይሄን ነገር ይመጣል ብሎ ወደ ኋላ መሸሽ ለምን አላህ ስላለ ስለሚያውቅ ይፈራል አላህ ፍራቻ ተቋ ማለት በጣም አስፈላጊ ነገር ነው አላህ ከውዴታ ጋር ነው የምንፈራው የወደድነው እንፈራዋለን አንድ አባት ወሊላህ المثل الاعلى አንድ አባት አንድ ቤቱ ላይ ማለት ነው ባልም በባልነቱ ቤት ሆኖ አንድ ሚስቱ ስትፈራው ማለት ነው ታፈቅረዋለች ትወደዋለች ግን እንዳይቆጣ እንዳያዝን የሆነ ነገር መጥፎ እንዳያገኝ ብላ ግን ትፈራለች ይሄን ፍራት ይፈልጋል መጥፎ አይደለም ወይ ደግሞ ፍራቻ ሌላ ፍራቻ ደግሞ የሚያስፈራራ ባል ከሆነ ደግሞ ዝም ብሎ ዲክታተር ከሆነ ደግሞ አትወደውም ትፈራዋለች ውስጧ ግን ውዴታ ሊኖረው አይችልም ለተለያየ ነገር ግን አክብራው ትኖራለች እኛ ግን አላህ ግዴታችን ነው ለዛ ነው የተፈጠርነው وما خلقت الجن والانس الا ليعبدون الله ብለዋል እንገዛ ነው የተፈጠርነ አንድ ሁለተኛ ደግሞ አላህ Subhanahu Wa Ta'ala ለሱ ስንገዛ ራሱ ያለ ፍቅር ከሆነ አይፈልገው አላህ ከውዴታ ጋር ከመሐባ ጋር ነው ለምን አላህ የማይወደው አይፈልገው ስለዚህ ብዙ ሰዎች እናንተ አላህ ትፈራላችሁ ምናምን ይላል እንፈራለን መፍራታችን ግን ስለማንወደው አይደለም ዝም ብሎ ፍራቻ ብቻ አይደለም ይሄ መጥፎ ፍራቻ ብቻ አይደለም ግዴታ ግን መፍራት አለብን እንኳን በአኺራ ላይ በአለማችን ላይ ያያየነው ነው የአላህ ንቀት የአላህ ስንት ነገር ሰው ያደረገ አይደለም አላህ ደግሞ ያሳየን ነው በምድሩ ላይ በሰማዩ ላይ በሁሉም አላህ የሰጠን ላይ እኛ መገዛት ትተን ለሱ በትክክለኛ መንገድ መገዛት ትተን በመጥፎ የኖርን ስላለን አላህ ደግሞ ያሳየን ነው ይሄን ሁሉ ጦርነት የሁሉ ጥላቻ የሁሉ መጥፎ ነገር የሁሉም እየመጣ ያለ ዝም ብሎ አይደለም እኛ መጥፎ እየሰራን ስለሆነ ነው አንዳንድ ጊዜ ለሌላ ሰው መስጠት እንፈልጋለን እነዚህ የሚገዙን እነዚህ የሚያረጉን እነሱ እኮ ከኛ ነው የወጡ እኛ ስራችን ምንድነው የኛ ስራ ውጤት ያ ነው አንድ ሳሊህ እንደሱ ያለ ነበር ውድ ሆነ ምን ሆነ ሲል የወደደው ጉዳይ እናንተ ጋር ነው አላህ ብትገዙ በትክክል መንገድ አላህ ብትፈሩ አይወድም ነበር
ውድ አይሆንም ነበር ችግር አይመጣም ነበር ችግር ቢኖር ደግሞ መጠነኛ ይሆናል አሁን እኮ ያ የሰይጣኑ መንፈስ የችግሩ መንፈስ የሁሉም ነገር መንፈስ የነገሰ ነው ያለ نسأل الله السلامة نسأل الله العافية فتن يبزابت بهلم سو بهلم بمؤمنوا يا لمؤمنوا بمنافق بهلم إن فتن يبزابت يا أخيرا قرب ساين ملكة مياساين ነው ለሁላችን እንግዲህ አላህ በመንገዱ ያስቀምጠን ያን ሰዓት ከነዚህ በመጨረሻ ዘመኖች ያሉ አኺራ በእነሱ የሚነሳ ሰዎች በጣም የተጠሉ ሰዎች ናቸው አላህ ከነሱ አያድርገን ገና በፊት ሳይመጣ አላህ ይወሰደን اللهم آمين خاتماችን ጥሩ አላህ ያርግልን اللهم آمين خاتماችን አላህ ያሳምርልን እና من نسي ذكر الله أعرض عن هداه الله يرسى ደሞ የአላህ መንገድ እንደተወው ማወቅ አለበት አላህ ማያስተውስ ከሆነ በሁሉም ዙሪያ ህይወቱ በሁሉም ነገር በህይወቱ ማለት ነው አላህ ፈርቶ ማይኖር ከሆነ አላህም አያስተውሰው ማለት ነው ያ اتباع من اتبع هداه የምለው ህዳ ደሞ መንገዱ ቁርአኑ ሱናው ትክክለኛ መንገዱ ደሞ የለበትም ማለት ነው او نسيانه والضلال فهو ذكر الله واتباع هداه እነዚህ ሁለቱ ዋና ወሳኝ ናቸው اتباع الهدى يا الله መንገድ መከተልና ذكر الله واتباع هدى الله ما استوسنا يا الله منقد مكتل مالتنا او نسيانه والضلال ወይ ደግሞ الله ما مرساتنا مطفات እነዚህ ሁለት ናቸው ወሳኝ ማለት ነው فهو على مفرق طريقين لا ثالث لهما ሁለት መንገድ ሶስተኛ የለውም ወይ በትክክለኛ መንገድ አላህ የሚያስተውስ ነው ትክክለኛ መንገድ ይገኛል ወይ ደግሞ አላህ ረስተዋል በመጥፎ መንገድ ይገኛል ማለት ነው لا ثالث لهما طريق الإيمان والهدى والسعادة في الدنيا والآخرة يا إيمان من قدنا عنده والهدى هدى ميلو مالت من قد تككلنيا من قد مياسينو سورة البقرة مجمرة متجمرة سورة البقرة مالتنا بعد بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين هدى من قد مياسي لمن للنزي الله ميفرو هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون بآخرة لي راسو دقت أنيوش يهونو آخرة عندما يمتع قيامان دالي حساب دالي منهم ترطار يليلاتشو سوجناتشو إن طريق الإيمان والهدى والسعادة دستا زانو ميكنيو ليلا بوتا دستا كفلقن أنا قنيو يات بوتانو في الدنيا وفي الآخرة الدنيا لي بإيمانه دستا يالقن يسو يا آخرة جنة آياقو مكنياتو علماء اندسو بلوال يهي جنة يا دنيا جنة يالقمسة يا آخرة جنة آيقمسم لمن بإيمان ميمتا دستا بإيمان ميمتا جنة زي الدنيا لي راسو الله ሁሉም ሰው ቢተወ الله سبحانه وتعالى كان تقاكو هنا يا دستا يسطال والله دستا يسطال እኛ ሁሌ ቀልባችን በምንድነው تعليق ያደረግነው ደስታ የት የሚከሰት የሚገኝ ይመስለናል እኛ በልጆች ጋር ከሚስት ጋር ከባል ጋር አስፈላጊ ነው ተውት ማለት አይደለም ግን እሱ ብቻ ከመሰለን ተሳስተናል አይገኝም እዛ ብቻ ከአላህ ጋር ሲጠጋ ነው የሚከሰተው የሚገኘው ደስታው እንዲሁም አላህ ፈተና ካላስገባለት ይደሰታል ሊሆን ይችላል ካልሆነ ግን ሱብሃንአላህ ከአንቢያዎች የተማርነው ራሱ አንተ ሚስት ሳሊህ ሚስት ብለህ ልትሆን ላንተ ብለህ ያሰብካት ራሱ ፈተና ልትሆን ትችላለች ልጅ ያመጣው ልጅ ለኔ زينة الله سبحانه وتعالى كبنا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ሁሉም ነገር ያልፋል ለአላህ ብሎ ልጁን ስታሳድግ ለአላህ ብለህ ካላሳደግከው ዲኑ አሳውቀህ ካላሳደግከው يوم القيامة አንገትህ ላይ እንደዚህ አንቆ ነው የሚይዝህ ለምን አባቴ ለምን እናቴ ለምን አታስተምሩኝ ነበር ለምን ቁርአን አልወሰዳችሁ እናንተ እኮ እኛ ምን ፈልገው ዶክተር ሊሆን መሐንዲስ ሊሆን ምናምን ሊሆን የዚህ ዱንያ ታዋቂ ሊሆን ነው ለዛ ነው አንዳንዱ ሰዎች እንደዚህ በተለያየ ውድድር አደረጉልና ዓለም ላይ አይደለም አንድ አይነት አደረጉት
ይሄ የዘፈን ውድድር የሚባል አለ አይደለም ሁሉም ዓለም አለ እና ሌላስ ተውት ቢደሰት ችግር የለም አንድ ሙእሚን አንድ ሙስሊም ሆኖ ግን ልጆቹ እዛ ይዘው ሄዶ ዘፋን ሊሆንና ሲደሰት ሲያለቅስ በዛ ደሱ ልጁ ካሸነፈ ዘፋን ሆኖ ካሸነፈ እንዴት ይደሰታል አንዳንዱ ስጁድ ይወርዳሉ ያ ሱብሃንአላህ እኔ በጣም ነው የሚገርመኝ እንዲሁም ልጁ ፈልጎ ራሱ መሆን ቢፈልግ ራሱ ወላጁ ዱዓ ማድረግ ነበረበት አላህ ከዚህ መንገድ ወደ ሌላ ጥሩ መንገድ ወሰደው ብሎ ምክንያቱም ምን ያደርግለታል ዘፋኝ ሆኖ ምን ይጠቅመዋል ገንዘብ አው ገንዘብ ሊጠቅመው ይችላል ሊያመጣ ይችላል ምክንያቱም ቀልባችን እዛ ገንዘብ ስላለ በገንዘብ መደሰት ስለምንፈልግ እና ልጆቻችን እነዚህ ቁርአን ያሐፈዝላቸው ልጆች ወላጆች ቢሰግዱ እነሱ ነው የሚቀናባቸው ለነሱ ነው መቅናት ያለብን መደሰት እነሱ ነው የውመል ቂያማ እነዚህ ልጆች ለአባታቸው ለነታቸው ታጅ እንትን ምንድነው ታጅ የሚባለው ታጅ ምንድነው እየወደቀ ነው ማለት ታጅ ምን ይባላል አፍዋን ዘውድ ነው የሚባል መሰለኝ ዘውድ የውመል ቂያማ ላይ ያስቀምጥላቸዋል ዘውድ ያለብሰዋቸዋል ለአባቱና ለናቱ ማለት ነው ቁርአን ያሐፈዘ ልጅ ያ ነው የሚጠቅመው ዘፋን የሆነ አክተር የሆነ ምን ያደርግለታል የውመል ቂያማ እንግዲህ አይጠቅመው ስለዚህ ደስታ የሚገኘው በዛ ነው في الدنيا والآخرة الله بلونال ምክንያቱ አላህ ብሎናል ሙእሚኑ ደስታ የሚያገኘው ዱንያ ላይ ገና አኺራ ሳይገባ ነው ጀነት ሳይገባ ነው وطريق الكفر والضلال والشقاء في الدارين النزي دمو طريق الإيمان والهدى والسعادة في الدنيا والآخرة وطريق الكفر والضلال والشقاء في الدارين الله يرسى دمو هداية الفلقم يالا دمو يا الله من قد الفلقم يالا دمو الدنيا لي شق هنو منورو السو دستنيا يمثلو ليهون يتشلال أخيرا لي دمو في الدارين دنيانا أخيرا شقاء يا جنال سايد دستي كرماتنا ولذلك يهي اتش الدنيا يا أخيرا سلم للآخرة يلواتها العلماء اتشي مسالة ليا ويدمو اندزي مندنو مسالة لا نو ميبال مسالة ويدمو اندزي مسالة ويدمو دلدي اتش الدنيا لآخرة دلدينات بقى ليلا من ميلا سلازي إنيا وانا يهسلو هنا لذا كان أشرف ما يتعلمه الإنسان ويعلمه لغيره أمور الإيمان وأركانه ومقتضياته وأحوط ما يحتاط به ويتسلح به معرفة معالم الكفر وأسبابه ومقتضياته فإن كان على بصيرة من هذين الأمرين الخطيرين عرف الإنسان طريق سعادته فالتزمه ولم يحد عنه وطريق شقائه فاجتنبه ስለዚህ ምንድነው ዋና እነዚህ ሁለት መንገዶች ካወቅናቸው ማለት ነው የኢማን መንገድና የኩፍር መንገድ ማወቅ ግዴታ ለኛ ይሆንብናል ለምን እነዚህ ሁለት መንገዶች ካወቅን ነው ሐቁ መንገድ ይዘን ምንሄድ ኢማን ብቻ ማወቁ አይጠቅምም ለምን ኢማንና ኩፍር ሽርክ ምን እንደሆነ ካወቅን ግን በትክክለኛ መንገድ ሐቅ እንዳለን እንቆያለን ማለት ነው በደንብ እንደዚህ ጠበቅ ብለን ይዘዋለን ብዙ ጊዜ እነዚህ ሰሃባዎች ማለት ነው የሚገርማችሁ ብዙ የሚያምር መስጊድ አልነበራቸውም የሚያምር ቤቶች አልነበራቸውም መስጊዳቸው ራሱ ሐሲራ እንደዚህ በእንትን እንደዚህ ምንድነው የሚባል ሐሲራ ዝም ብሎ አላቅም በአማርኛ ምን እንደሚባል እንደዚህ በእንትን የሚሰራ ማለት ነው ይገባቸው በያስባለው ገና ምንም እንደዚህ ምንጣፍ ምናምን አይደለም ዝም ብሎ ከእንጨት የሚሰራ ነገር ማለት ነው አንዳንድ ጊዜ በመሬት ላይ አንዳንድ ጊዜ ድንጋይ ነበር መስጊድ እንደዚህ አሁኑ መስጊዱም ያለን ብዛቱ መስጊድ ማማሩ መስጊድ ምን ዋጋ አለው አስፈላጊ ነው መስጊድ አንስራ ማለት አይደለም አላህ የሚፈልገን ግን መስጊድ መሰራቱ ጥሩ መሆኑ አይደለም የሚፈልገው ዋና ውስጣችን አቂዳችን ትክክል መሆን አለበት
እኛ ረሱል ሰለላሁ ዐለይሂ ወሰለም ብሎናል ጁዒለት ሊየ አርደ መስጂዳ እኛ እስልምና የተለየ ከሁሉም ነገር ሃይማኖት የሚያደርገው አንድ ቦታ ብቻ መስጊድ ብቻ አይደለም መስገድ የሚታዘዝብን ሁሉም ቦታ ብቻ ነጃሳ የሌለው ቦታ ብቻ ቀብር መሆን የሌለበት እንደዚህ ሹሩጥ ያላቸው ቦታ ካልሆነ በስተቀር የትም ቦታ ሄዶ መስገድ ይችላል እና መሬት በሙሉ ለኛ መስጊድ ናት እና አንዳንድ ጊዜ መስጊድ እንደዚህ ሆኖ ብለን ብናዝን ናዝናለን ግዴታ ነው ግዴታችንን መወጣት አለብን ግን ውስጣችን መጀመሪያ መሰራት አለበት ውስጣችን መስጊድ መሆን አለበት ቤታችን መስጊድ መሆን አለበት በላይፋችን ግዴታ የመስጊድ መልክ መኖር አለበት አሁን አንድ ሙእሚን ሆኖ ከሙእሚኖች ሆኖ መኖር ያስቸገረ ጊዜ ነው ያለነው እና ለምንድን ነው እኛ የላይ ብቻ እንትን ምናስበው ምን ያደርግልናል አላህ Subhanahu Wa Ta'ala ብለዋል ወላ መልካችን ወላ ቆመናችን ወላ ፊታችን ወላ ቤታችን ወላ ሀብታችን ዋጋ የለውም ኢላ መን አተ አላህ ቢቀልብ ሰሊም ብለዋል አላህ ቀልባችን ትክክለኛ ቀልብ አላህ ያርግልን ትክክለኛ ቀልብ ለሙእሚን የሚደሰት ለሙእሚን ጥሩ የሚሰራ ለሙእሚን ለሁሉም ሰው ለሌላ አስተሳሰብና አስተያየት ያለው ባኛ ራሱ እኛ በእስልምና ያለው ነው የምንመልስለት ከዛ በላይ አናልፍም ገደብ አናልፍም እና ኢማን ማለት በጣም አስፈላጊ ነገር ስለሆነ ኢማናችን ከያዝን አገር ሙሉ ቢፈርስ ይፍረስ ቢፈርስም ምንም ችግር የለም ዋና ኢማናችን አለን ስንሞትም በዛ ነው የምንጠየቀው መስጊድ ለምን አልሰራህም ተብለን አንጠየቅም ውስጥህን ግን ኢማንህን ለምን ትክክል አልነበረም ለምን እዛ ሼክ ተሄድ ነበርክ ያ ሼክ አሁን ይጥቀምህ ያ ሼኹ እንደዚህ ያርግልኛል የምትለው ነበርክ ይጥቀምህ አላህ ይላል ያ ነው መፍራት ያለብን ሽርክ ማሻረክ እንዳለለብን ያ ነው ዋናው ስለዚህ በዚህ ሳብጀክት የምንናገረው ማለት ነው በኢማን ነው የሚሆነው ስንት ሰዓት ነው ከተናገርን ይቅርታ እስኪ ማየት አለብኝ 47 ደቂቃ ሆነዋል እና ይሄ የመጀመሪያ ክፋልና የመጀመሪያ መግቢያ ሆኖ በዛ ስንገባ ደግሞ አርካን الإيمان የሚለው በእያንዳንዱ እናገራለን الله سبحانه وتعالى قال الله عز وجل آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير سورة البقرة آية 285 مالتنا وقال أيضا سبحانه وتعالى يا أيها الذين آمنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي أنزل من قبل ومن يكفر بالله وملائكته وكتبه ورسله واليوم الآخر فقد ضل ضلالا بعيدا نزي آياتوች በግልጽ የሚነግሩን ማለት ነው آمن الرسول صلى الله عليه وسلم أمنه بما أنزل إليه من ربه كالله يوردو نجر أمنه والنزي مؤمنوች ራሱ أمنوا كل آمن بالله وملائكته وكتبه ሁላቸው በአላህ አመኑ በመላእክት አመኑ በኪታቦች ወረዱ አመኑ ወኩቱብ ወረሱል ላ نفرق بين احد من رسل በሙሉ አንቢያዎች የመጡ ለአንድ ሐላፍነት ለአንድ ጥሪ ነው የመጡት በአላህ ንገዛ ለአላህ ንገዛ ለላ ጣዖት አንገዛ የየራሳቸው ህግ ይዘው መጡ ማለት ነው በዛ ሰዓት ኢሳ የራሱ ህግ ነበረው ሙሳ የራሱ ህግ ነበረው ኢብራሂም አለይሂ ሰላም የራሱ ህግ ነበረው ረሱል ሰለላሁ ዐለይሂ ወሰለም የሁላቸው ደምዳሚ ሆኖ የሱ ብቻ ህግ ሳሪ ኢላ يوم الدين ከሰዓቱ ከመጣ ጀምሮ እስከ يوم القيامه ግን ይሄን ህግ ነው እንትን ሳሪ የሆነ ማለት ምንድነው የማይቀር የማይወድቅ ሌላ ህግ الله እንደማይቀበለው እንደነገረን ማለት ነው ومن يبتغي غير الاسلام دينا فيقبل منه الله ብለዋል እስልምና ያልሆነ በስተቀር ሌላ ሃይማኖት አይቀበሉም አላህ እስልምና መጣ አለቀ ለሁሉም ሰው መጥሪያ ነው ማድረግ ያለብን ለሁሉም ሰው
ለሙእሚን ያልሆነ በእስልምና ማወቅ አለበት። ሱብሃንአላህ በራሳቸው የፈጠሩት ደግሞ በሶሻል ሚዲያ ነው፣ በኢንተርኔት ነው፣ በምንድን ነው አላህ ሱብሃነሁ ወተዓላ ሁጀቱን ዐለይሂም ለነሱ ሙእሚን ፈጥረው አይደለም። ይሄን ሁሉ ኢንተርኔት አለው ካፍር ነው የፈጠረው። ሱብሃንአላህ ግን ዒልም ነው፣ ለሁሉም የሚጠቅም ዒልም ነው። ለነሱ ግን ሕጃ ነው። አሁን አናቅም የነበርን አልሰማንም ማለት ራሱ አይቻልም። በእስልምና ያልሰማ ሰው የለም በመድራችን በአሁኑ ሰዓት። በእርግጠኝነት ማለት ይቻላል ሊኖር ይችላል፣ በትንሽ ቦታ እዛም ሊኖር ይችላል። ግን አብዛኛው ያልሰማ የለም። በመጥፎም ይሰማል፣ በጥሩም ይሰማል፣ በደግም ይሰማል። በመጥፎም ሲሰማ እስልምና አለ ከተባለ የሱ ፋንታ ነው መፈለግ አለበት። ይሄን ሃይማኖት እንደዚህ ያለ ከተባለ ይጠየቃል። ለምን አልሰማሁም ማለት አላወቅኩም ማለት አይችልም። ለኛም ለሁሉም ሁጃ ነው። በቃ ረሱል ሰለላሁ ዐለይሂ ወሰለም ሁጀቱን ለና አው ዐለይና ለኛም የሚጠቅመን ሸፊዕ ነው ወይ ደግሞ ለኛም የማይጠቅመን እሱ መንገድ አንፈልግም ካልን ማለት ነው። ሌላ ሃይማኖት መቅረት ከፈለግን አለቀልን ማለት ነው። ስለዚህ الله سبحانه وتعالى بلوا آمن الرسول بما أنزل إليه من ربه والمؤمن كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير. ይሄ ትልቅ ለኛም ራሱ እንደሱ ነው መሆን ያለበት። ግን ከራሴ ጀምሮ እኛ እንደሱ አይደለም። እነሱ ምን አሉ? وقالوا سمعنا ጌታዬ እኛ ሰምተናል፣ ተቀብለናል፣ ጣዓ አድርገናል፣ አንተ ያልከን እንገዛለን ብለዋል። غفرانك ربنا وإليك المصير እንደሱ አድርገው ደግሞ ሁሌ ሙሉ ስለማይሆን ያ ረቢ ግን غفرልን፣ አፉ በለን፣ አተያዝልን። ምክንያቱ እኛ በኒ አደሞች ሆነን ሁሌ ስተት ስለምናረግ ሙሉ ስለማይሆን ሁሌ ሶላት ሰግደን ራሱ ሶላት ከጨረስን አስተግፊሩላህ العظيم واتوب اليه ሶስት ጊዜ እንላለን። ለምን በሶላታችን ጊዜ ሰዓት ስንሰግድ ጭንቅላታችን ላይ ብዙ ነገር ይመጣል። ሙሉ በሙሉ ፎከስ አድርገን አንሰግድም። አላህ የሰጠው እንግዲህ እንደሱ ፎከስ አድርጎ ኹሹዕ አድርጎ የሚሰግድ ግን ይሄ አላህ የሰጠው ነው። እና እነሱ ምን አሉ? ወቃሉ ሰሚዕና ወአጣዕና ያ ረቢ እኛ ሰማን ደሞ ተቀበልን፣ ደሞ እኛ አንተ ምትለን ወድቀን እንሄዳለን። አጣዕና ጣዓ ማለት ስትሰማ ማለት ነው። ታዛዥ ነን። ጣዓ ማለት ታዘዘን የምንሄድ ነው። እምቢ አንልም። ሒጃብ ማታረግ ሴት እኔ አልፈልግም፣ ምንድነው ሒጃብ ምን ያስፈልጋል? ባድርግ ባላድርግ ምን ትርጉም አለው? ዋና ልቤ ነው ትላለች። አይደለም እህቴ፣ አይሆንም። ወንዱሲ በሐራም ሲሄድ ከሴት ጋር ይሄ አንተ ወንድሜ ትክክል አይደለም፣ ይሄ ዚና ትልቅ ነገር ነው፣ ሐራም ነው፣ ባክሽ ምን ችግር አለው? ባክህ ምን ችግር አለው? ዝም ብለም ለምን አንደሰትም? ተው አላህ ያለ በዐቅድ አድርገህ በሐላል ይሄ ዚና መጥፎ ነው ምናምን ሲባል አልፈልግም ይላል። ይሄ አልሰማም ማለት ነው። ጣዓ የማይፈልግ ማለት ነው። እና በሁሉም ቦታ ናስገባው እና غفرانك ربنا وإليك المصير። ቀጥሎ ምን ይለና? ያ አዩሃ الذين آمنوا آمنوا እናንተ ኢማነኞች ጥሪ ደግሞ ያናንተ ሙእሚኖች አሚኑ ሙእሚኖች ብቻ ሆናችሁ ራሱ እመኑ እያለ ነው። እንደገና آمنوا بالله ورسوله والكتاب الذي نزله على رسوله بكتاب ማለት በቁርአን ማለት ነው። عفوا والكتاب الذي أنزل من قبل ومن يكفر بالله وملائكته وكتبه ورسوله واليوم الآخر فقد ضل ضلالا بعيدا. بنزي على منم قال دمو ومن يكفر ميكد ማለት ነው بالله بالله بملائكة وكتبه يورد بفيت مصحفوች ማለት ነው። اهل الكتاب يوردላቸው ورسوله እነዚህ ሁላቸው መልእክተኞች አላምንም ካለ ማለት ነው። واليوم الآخر يوم القيامة ስንት ሰው አለ በيوم القيامة የሚክድ ማአት ነው። ባካችሁ ኮመንትን ምንም የሚመጣ ነገር የለም። مع الاسف ግዴታ ነው ይሄ ማመን ደሞ የሚከሰት ነገር ስለሆነ ነው። ብዙ ግን አላምንም ይላል። واليوم الآخر እነዚህ የከፈሩ የካዱ በيوم الآخر በአላህ በመልእክተኞች የካዱ ሰዎች فقد ضل ضلالا بعيدا የጠፋ ሰው ማለት ነው። እና
وقال أيضا ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين. وفي حديث جبريل المشهور حين جاء إلى النبي صلى الله عليه وسلم في سورة أعرابي يسأله عن الإسلام والإيمان والإحسان قال صلى الله عليه وسلم عن الإيمان أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره. فهذه الأمور الستة هي أركان الإيمان وهي الأصول التي بعث بها الرسل عليهم صلوات الله وسلامه ونزلت بها الكتب ولا يتم إيمان أحد إلا إذا آمن بها جميعا على الوجه الذي دل عليه كتاب الله وسنة رسوله صلى الله عليه وسلم ومن جحد شيئا منها خرج عن دائرة الإيمان وسار من الكافرين. سلازي حديث رسول الله عليه وسلم جبريل عند سومته سيطيقوا مالتنا لرسول الله عليه وسلم سيطيقوا مندنو اسلمنا مندنو إيمان مندنو إحسان بلو سيطيقوا كذا حديثه مالتنا من عليه عن الإيمان قال عن الإيمان أن تؤمن بالله بالله مامن وملائكته بملائكة مامن ملائكة مالتنا وكتبه مصحفوች ወይ ደግሞ يوردوا مالتنا يتلاياዩ በቁርአን በፊት የነበረ مالتنا الله የነገረን ورسوله እነዚህ መልእክተኞች በሙሉ አንቢያቶች رسول ማለት ነው መልእክተኛ ማለት ነው رسول واليوم الاخر አኺራ ቂያማ እንዳለ ማለት ነው وتؤمن ደግሞ ታምናለህ በምን بالقدر በቀደር ደግሞ خيره وشره ቀደር ሲባል ይመስለኛል በአማርኛም ቀደር ነው የሚባል ቢያስባለው በትግርኛ ቀደር ይባላል ቀደራችን አላህ ወይ ደግሞ አላህ የጻፈልን የከተበው የጻፈው በእኛ የሚከሰት በህይወታችን ማለት ነው ከተወለድን ጀምረን እስከምንሞት ሁሉ خيره وشره من الله تعالى ይሄ ማመን አለብን በኋላ የኛ ፍላጎታችንን የኛ ምርጫም ይኖረዋል ግን ሁሉም ከአላህ ጋር ስለሆነ ይሄ ከዚህ አላምንም ካለ አንድ ሙእሚን ማለት ነው አንድ ሙስሊም ከእስልምና ወጥተዋል በመላእክት አላምንም ካለ ወጥተዋል በየውም القيامة አላምንም ካለ ሙስሊም አይደለም በእነዚህ አንቢያቶች ሁላቸው አላምንም ካለ የለም ወጣ ከእስልምና አንዱ አምኖ አንዱ ሞተው አይቻለም በእነዚህ ሁሉ المؤمن ሊባል ማለት ነው المسلم ሲባል أركان الإسلام الخمسة እንደምታውቃቸው شهادة أن لا إله إلا الله وأن محمد رسول الله إقام الصلاة إيتاء الزكاة وصوم رمضان وحج البيت من استطاع إليه سبيلا ይሄ ሙስሊም ያደርገዋል أركان الإسلام ማለት ነው ይሄ ደግሞ أركان الإيمان በዛ ነው በዚህ እንቆጨዋለን አስረዘምኩባችሁ አፉ በሉን አንድ ሰዓት ሆነዋል በርግጥ እንደዚህ መጨረሻችን ጥሩ ነው ለሚመጣ ምንድነው የሚሆነው ሁለተኛ ክፋሌ አልኢማን ቢላህ عز وجل በአላህ Subhanahu Wa Ta'ala ማመን እንዳለብን እንዴት እንደመሆን እንዳለበት እንቀጥላለን ኢንሻአላህ Ta'ala ከዚህ ከ15 ደቂቃ ደግሞ ኢንሻአላህ ትግርኛ መደብ እንቀጥላለን ሼር አድርጉልኝ ንገሩልኝ አልጻፍኩም የትግርኛ እንዳለ ከዚህ በኋላ ማለት ነው የሚደክማችሁ ከሆነ ደግሞ ሌላ ቀን እናደርገዋለን ኢንሻአላህ Ta'ala ባረከላሁ ፊኩም ወጀዛኩም ላህ ኸይራን ምን ትላላችሁ አላህ ይፈዚክ ኦኬ ጽፋችሁ ልትሆኑ ትችላላችሁ አላየሁትም እንደምታውቁ ኢንሻአላህ ኡስታዝ ባረከላሁ ፊኩም ጀሚዓ ምንድነው ኢየሱስ አር ደን ፈርለይሳረ ኦኬ በስፔንስካ ነው የምትለው እኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ነው ለሁሉ መድኃኒት እንላለን ረሱል ኢሳ ዐለይሂ ሰላም ደግሞ ኢየሱስ የኛ የምንወደው አንድ ከአንቢያቶች እንደሆነ ጥሩ ነው መነገሩ ማለት ነው ስለዚህ እኛ ደግሞ ሌላ ሰው እስልምና እንዳስቀመጠው ማለት ነው በፍላጎቱ ማመን ይችላል ማንንም አይከለክለውም እኛ ግን ሐቁ መናገር አለብን ለምን ግዴታችን ነው እኛ መንገር አለብን መናገር አለብን ማድረስ አለብን ለምን አላህ ይጠይቀናል እና በኋላ ግን የሰው ፍላጎቱ በራሱ ነው من شاء فليؤمن ومن شاء فليكفر ከፈለገ እምነተኛ ይሁን ካልፈለገ ደግሞ ይተው ስለዚህ ባረከላሁ ፊኩም ጀዛኩሙላሁ ኸይራን ኢየሱስ ያድነናል يتدق اوكي خيرا ان شاء الله እኛ ደግሞ شهادة ان لا اله الا الله وان محمدا رسول الله ነው يوم القيامه የሚያድነን
የሚጠብቀን من قال لا إله إلا الله محمد رسول الله دخل الجنة رسول الله عليه وسلم ብለዋል ነግሮናል لا إله إلا الله محمد رسول الله ያላለ ሰው ግን ጀነት የለውም ፍጹም ጀነት አያገኝም يوم القيامة خسارة ነው የሚያገኘው يوم القيامة ያ ወይለታ ይላል ወኔ ባመንኩ ወኔ እነዚህ ኢማንኞች በተከተልኩ ብሎ ይቆጨዋል ግን ይቆጫው ይቀራል እንጂ አይጠቅምም አሁን ግን እድል ያለው ጊዜ በዚህ መንገድ በመሐመድ ሰለላሁ ዐለይሂ ወሰለም ያመጣልን መንገድ መሄድ ከፈለገ ግን ክፍት ነው ለሁሉም ሰው ማሻአላህ ስንት ሰው እኛ ሙስሊሞች ጎበዞች ስለሆነ አይደለም ግን እስልምና ሐቅ ስለሆነ የራሱ ሐቅ ስለያዘ ሱብሃንአላህ ስንት እምነቱ እየገባ ነው በራሱ እስልምና የራሱ ኃይል አለው የራሱ አቅም አለው የሙስሊም ስንፈት ራሱ ምንም ችግር የለም ሙስሊም ቢሰንፍ እስልምና አይሰንፍም ቁርአን አይሰንፍም የአላህ ቃል ነው ያ እንዴት ብሎ ይሰንፋል አላህ ስላለ አላህ ደግሞ ይሄን ዲን እኔ ጠብቀዋለሁ ብለዋል እኔ ነው የምጠብቀው ማንም አይጠብቀው በሙሉ ሙስሊም ተጨርሶ መሬት ላይ አላህ Subhanahu Wa Ta'ala ይሄን ዲን ቆይ ቢለው ይቆያል እንጂ ሙስሊሞች አሁን በዚህ ሰዓት እኛ ከዓለም ላይ ያለ የሰነፍነ በሁሉም ነገር مع الأسف ይሄ ሐቂቃ ነው መቀበልም አለብን ማወቅን አለብን ከዛ ተነስተን ደግሞ መቀየር አለብን ለምን አላህ Subhanahu Wa Ta'ala ብለዋል ان الله لا يغير ما بقوم حتى يغيروا ما بانفسهم እነዚህ ሌሎች በሽርክና በኩፍር የሚገኙ ሰዎች ያሉ ራሱ እኛም እንጠይቅበታለን ካላደረስንላቸው ስለዚህ የኛ ሰንፈት ለሌላም ለኩፍር መቆየት እንትን ያደርገዋል ስለዚህ እኛ በአኽላቃችን በጥሩ አቀራራባችን ሃይማኖታችን ብለን ካመንን በተግባር በህይወታችን ማሳየት መቻል አለብን በመናገር ብቻ አይደለም እኔ ሙእሚን ይያልን እኔ ሙስሊም ይያልን ግን ሰራችን ለየዛ ምልክት የሚሰጥ እንደውም የለው ያሳዝናል ይሄው ወላሂ ክፍት ለሁሉም ሰው ስለሆነ እንግዲህ አንዳንዱ ሰው ስለሚያዝን እንጂ እኔ ብዙ መናገር ይችል ነበር በሙስሊም የሚከሰት ያለው የሚያርጉ ያለ ብዙ ነገር ለምን ግልጽ መናገር ነው የሚቻለው ለምን መደበቅ ምንም ጥቅም የለውም ግን አንዳንዱ ሰው ደግሞ ስሜቱ ይነካል እኔ ከሌላ ሰው መወዳደር ይመስለዋል አይደለም ለምንኛ ቁርአን እየነገረና እና እንደዚህ እነሱ ሌላ እንደየመሰላቸው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ብለዋል እናንተ ሰነፎች መሆናችሁ የምትታወቁ ሌላ ሰው የሚያርጉ እግር ትሄዳላችሁ የሱ መንገድ እየሄዳችሁ እንዴ ለምን ችግር አይወርደንም እኛ እኮ ዲናችን ትተን እኮ የሌላ ሰው ተከትለን እየሄድን ነው በሁሉም ነገር ስንት ማአት ቢመጣን አይግረምን እነዚህ ቦስኒያ ሆርስክ ጦርነት ሲነሳ ታስታውሳላችሁ 90 ክፍለ ጊዜ ማለት ነው 1990 የነበረ ሰዓት ማለት ነው ቦስኒያ ሲባል በዛ ሰዓት ሙስሊሙና ክርስቲያኑ ምናምን አንድ እንደዚህ ተደባልቆ ነበር እንደዚህ ተደባልቆ አሁን ብዙ ሰዎች ሌላ ንምሰል የሚሉ ማለት ናቸው በዛ ሰዓት ሙስሊሙ አይታወቅ ሰርቦ አይታወቅ ምናምን ተጋብቶ ሃይማኖት የለምን የለ በዛ ሰዓት ነበር ጦርነት ሲመጣ ግን ሙስሊሙና ያለ ሙስሊሙ እንዴት ጦርነቱ እንዳለፈ ታቃላችሁ ሙስሊሙ ምን ቅጣት እንደወረዳችሁ ታቃላችሁ ለነሱ ግን አላህ ኸይር አደረግላቸው አትጥሉት ሙስሊም ሲመታ ነው እንደውም የሚነሳ ሱብሃንአላህ ዲኑ የሚያስታውስ ሲመታ ነው ለምን እንደሆነ በሚቾት ጊዜ አያስታውሰውም ስለሆነ አላህ ደግሞ ቅጣት ያመጣለታል በዛ ቅጣቱ ግን ትዝ ይለዋል ለካኔ ሙስሊም ነኝ ለካ ሙእሚን ነኝ ስንት ቦስኒያ ስሙ ብቻ ሙስሊም የነበረ አሁን ማሻአላህ እንዴት እንደሆኑ ብታዩዋቸው ቤተሰባቸው ልጆቻቸው ቁርአን ሲያስቀሩ ምን ሲያረጉ አንድ ሴት ሱብሃንአላህ የሷ ከተማ መስጊድ የነበረ የፈረሰ 20 ምናምን አመት ፍርድ ቤት እንትን አድርጋለች ከሳ እስከምታሸንፉናለች ይሄን መስጊድ የነበረ ቤተክርስቲያን ቀየሩት ሊሆን አይችልም ብላ የት ደረሰች ሱብሃንአላህ ሴት ናት አንድ ሴት ብቻዋ እንደውም ትልቅ ሴት ናት ይሄ መስጊድ ነበረ ገና በልጅነቴ ጀምሮ መስጊድ ነበረ እንዴት ብላችሁ ቤተክርስቲያን ታረጉታላችሁ ብለው ቤተክርስቲያን አደረጉት
መቼም የታሪክ የቦስኒያና የሄርሲክ ማያቅ ታሪክ ተመልሶ ያንብበው። በዛ ሰዓት ስንት ሙስሊም ስንት ሰርብ እዚህ ሀገር ስዊድን ገቡ እና ምናቃቸው በዛ ሰዓት ነው ምናቃቸው። ላኪን ሱብሃንአላህ ወደ ሃይማኖታችሁ ተመለሱ። አላህ የፈለገለት ማለት ነው ኸይር የፈለገለት ተመለሰ። በዛ በስሙ እንደቀረ የቀረ ደግሞ ቀረ። ምክንያቱ ችግር ሲመጣ ኢማንና ኩፍር ነው የሚገናኝ። አገር አይደለም ዘር አይደለም ምን አይደለም ኢማንና አልሐቅ ወልባጥል እንደዚህ ነው የሚገናኝ በሁሉም ቦታ። እኛ ግን ሙስሊሞች እንሸወዳለን። ለምን ሌላ ስም ሰጥተው ስለሰጡን በቃ ወንድማሞች ነን እህታሞች ነን። እኔ አሁን ተጣሉ ብዙ መጥፎ ነገር ስሩ ማለት አይደለም። ተስፋ አረጋለሁ እንደምትረዱኝ ብዬ አስባለሁ። እኔ አባባሌ እኛ ሐቃችን መንገዳችን ካወቅን ከሁሉም ሰው ሰላም ነው የምንሆነው። ሰው ሌላ ሰውን ያከብረናል፣ ሌላ ሰውን ይፈራናል። ለምን ለኛ እኛ አላህ ይዘን ሃይማኖታችን ይዘን በትክክል መንገድ ስንሄድ እነዚህ እኮ ለሌላ ሰው አይመስሉም የራሳቸው ነው የሚመስሉ። ራስህ የምትመስለው ሆነ ሁሉ ነው ሬስፔክት የሚያደርግልህ። በመጥፎ ፍራት አይደለም ሬስፔክት ያደርግልሃል። አንተ ለሌላ ሰው መምሰልህ ግን ሁሉም ነው የሚነቅህ። ያ ዑመር ኢብኑ አልኸጣብ እንዳለው ማለት ነው نحن قوم اعزنا الله بالاسلام እኛ እኮ በእስልምና ነው አላህ ያከበረን፣ በእስልምና ነው ያሳወቀን ሁሉም ዓለም ላይ። እስልምና ከተው ነው ግን የባሱ የጠፉ ሰው ነው ምን ሆኗል። وإن تركنا الإسلام أذلنا الله بلوال. نحن قوم أعزنا الله بالإسلام وإن تركنا الإسلام وإن تركنا أذلنا الله. إسلامنا كتونوجن ودو هلا ودو تاج نزي تاجوش نو منه هنا. نا نزي مسلموش وندموشاتشين إهتواتشين تشجر مياجنيو يالو ميناجرو يالو بقولهم بوتا سنت تشجر ياجنيو الحمد لله عند واسط الناجر مالتنا وليه الحمد لله نزي مطفو يادرجون أما سجناتشوا والله هاي ما نوتي ملسوني عليك ወደ ዲኔ መለሱኝ አለች። እና እኛ ስንት ሙስሊም ስንት ቤታችን ሙስሊም ተወልደን ሙስሊም ቤት ይያለን ሙስሊም ሀገር ይያለን ወይ ደግሞ ሙስሊም ያልተቸገርን ያለን ግን በፍላጎታችን እስልምና ትተናል አንኖርም በእስልምና አንኖርም። እና ያ ነው ኢማናችን ማወቅ የሚያስፈልገን። ኢማናችን ካወቅን አላህ የሚወደው መንገድ ከያዝን ደግሞ እነዚህ ሰሃባዎች የነበሩ ሁሉም ይኖሩ ነበር። ከክርስቲያን ከይሁዳውያን ከሌሎች አይከለክልም። ተዋደህ ጓደኛ ሆነ ምን ሆነ መኖር አይከለክልም። ለነሱም መጥፎ ስሩ ማለት አይደለም። ምክንያቱ አንዳንዱ ሰው አለ ከቃል ወስዶ ፋብሪካ አድርጎ ሌላ ነገር እንደዚህ እያለች ብሎ ነው የሚያመጣልን። እንደሱ አይደለም አባባሌ። እና بارك الله فيكم وجزاكم الله خير على حسن الاستماع وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين. شير أدرجو عفوا بيوتيوب قرتاتكم سبسكرايب بتارجو دس يلنيا لمن بزو سبسكرايب على درجاتكم زام سلمي ورد يا مارنيام زام التاجنيوت مالتنا أدرا يالكو دعاء الرساسة والسلام عليكم ورحمة الله وبركاته. اللهم صل وسلم وبارك على نبينا محمد آله وصحبه أجمعين.